እነዚህ የዓለማችን ጠንካራ ድንኮች ናቸው እና እነዛ ደግሞ የዓለማችን ጠንካራ ህፃናቶች ናቸው። እናም ሁለቱን ቲሞች ፊት ለፊት ባበደ ቻሌንጅ እናጋፍጣቸዋለን እና እኛም የምንፈልገው ማን ነው ጠንካራው። እናም የምንጀምረው ከሎሬንዞ ነው። በዓለማችን ላይ ብቸኛው ጠንካራው ድንክ ነው። የሚጋፈጠው ከሉሲ ጋር ነው። የዓለማችን የ10 ዓመት ጠንካራ ሴት ናት። አደርገዋለሁ። ዘርራቸው። ሉሲ ትጀምራለች። ትኩረትሽን እንቅስቃሴው ጋር አድርጊ፣ ምክንያቱም ከሰውነታቸው አንጻር ማንም ከፍተኛ ክብደት ማንሳት ይችላሉ ብሎ አያስብም። በስርዓት ማንሳት ማቋረጥ አይቻልም። እንቀጥል ሉሲ። ጥሩ ስራ ነው ሉሲ። እስቲ ግጭኝ። እሺ ሎሬንዞ፣ እንቀጥል። ቀላል ነው ነገሩ፣ በጣም ቀላል ነው። በጣም ቀላል ነው። እሺ እኔ እንደማስበው አንተ በጣም ጠንካራ ነህ። ይመችሽ ማን። ሉሲ የምትጋፈጩ ይመስልሻል? ይመስለኛል። ጦርነት ትፈልጊያለሽ? አይ እኔ አደርገዋለሁ። እኔም አደርገዋለሁ። አረ ጉዴ! አንተ በጣም ታስፈራለች። ሆኖም 180% ወይም 200% የሰውነታቸውን ክብደት ቀለል አድርገውታል። ምን ያህል ክብደት ታነሻለሽ? 58 ፓውንድ ታነሻለሽ። ይገርማል። ውጤቱን ማን ሊያሸንፍ ይችላል? ሉሲ የምታሸንፋቸው ይመስላችኋል? አዎ፣ በጣም በቀላሉ የክብደቷን 5 እጥፍ ማንሳት ትችላለች። 5 እጥፍ ክብደቷን? ወይኔ በጌታ ስም! ሉሲ የሰውነትሽን 5 እጥፍ ማንሳት ትችያለሽ? አላቅም አለች። ለዚህ ነው ክብደቱ እየጨመረ ሲሄድ አደጋውም እየጨመረ የሚሄደው። ቀጥል ሎሬንዞ፣ አሪፍ ያበደ ነው። ቀላል። እሺ ሉሲ፣ ብር ትወጃለሽ አይደል? አዎ። እሺ እንመድብ። እሺ መድቢያ። ምንድነው የምመድቢው? ይሄን ካነሳሁት $200 ታመጣለህ። $200? ኧረ ሴት! የኪስ ገንዘቧ ምን ያህል ነው? ከጠራኸው ያንሳል። ይሄ ምንድን ነው? $20 እሰጥሻለሁ። እጇ በጣም ጠንካራ ነው። ይኸው $20 አስቀምጬልሻለሁ ሉሲ። እስቲ እንይሽ። እኔ እዚህ ጋር ሆናለሁ። ትፈልጊዋለሽ? አደርገዋለሁ። ይሁን እንጂ ሎሬንዞ የእሷን ደስታ እየተመለከተ ነው። ክብደቱን ከመሬቱ ላይ አንሽው። በርቺ ሉሲ። ቀጥይ። ጀግና ሉሲ። ወደዛ እንኳን መሄድ አልቻልኩም። ውሰጂው፣ ያንቺ ነው። ወይ ለአባትሽ ወይ ለፈለግሽው ስጪው። ብሬን ቢወስዱብኝስ? አላምናቸውም። ምን? አባትሽን ለብር አታምኚውም? ወይኔ በጌታ ስም! በርገር ልትበላበት ነው። ሉሲ ላይ ባደረግኩት እንክብካቤ ሎሬንዞ የተበሳጨ ይመስላል። ተው እንዳታነሳው ካልከፈለክ። ይህም ድንኮቹ ልጆቹ ላይ እንዲጨክኑ አደረጋቸው። እናም ውድድሩን በተቻለ ፍጥነት ለማጠናቀቅ እየሞከሩ ነው። ማንሳት ትችላለህ? እሺ ቀላል። ምክንያቱም ሎሬንዞ ከሰውነቱ 3 እጥፍ የሆነ ክብደት በቀላሉ ማንሳት ይችላል። ሉሲ ግን እሱን ለማስተካከል ሙሉ አቅሟን መጠቀም ነበረባት። 175 ፓውንዱ እሷ ካስመዘገበችው ከዓለም ክብረ ወሰን በ5 ያነሰ ነው። በርቺ ሉሲ። አሪፍ ስራ። ይሄ በጣም ያበደ ነው። ትችያለሽ። እንግዲህ ሎሬንዞና ቡድኑ ክብደቱን ወደ 4 ፕሌት ለማሳደግ ወስነዋል። ይህንን ክብደት ማንሳት ከቻለ ውድድሩን ያሸንፋል። ካልተሳካ ግን ሉሲ ታሸንፋለች። ነገር ግን ትንሽ ፓውደር እየተበደሩ ነው። ኦ ምንድነው ምትልህ? እያዋራችህ እኮ ነው ወንድሜ። ምንድን ነው? ቦታውን አበላሽተሃል። ቻክ በቻክ አርገኸዋል። እናት አለህ እኮ ታጽዳልህ። እናቱ አይደለችም። በቃ እናቱ ጋር ላከው። ግማሹን አጽድተውታል። ሎሬንዞ ከሰውነቱ 352% እጥፍ የሚሆን ክብደት አንስቷል። እሺ ሰዎች 352 ታነሳላችሁ? አይሆንም ብለዋል። ስለዚህ ጠንካራ ድንኮች አሸንፈዋል። ቀጣዩ ውድድራችን አይሆንም። ይህ ክብደት ከማንሳት ይልቅ እነዚህ ሁለት ቡድኖች የራሳቸውን የሰውነት ክብደት የማንቀሳቀስ አቅም የሚፈትሽ ይሆናል። ማን ነው ብዙ ጊዜ ፑልአፕ ማድረግ የሚችለው? አንድ በአንድ እንቅስቃሴ እየሰራን እንቀጥላለን እና የትኛውም ሰው መጀመሪያ ከወደቀ ለቡድኑ ሽንፈትን ያስከትላል። 3 2 1 ዝለሉ። እሺ ጃሽ 1 2 3 4 5 ቀጥሉ። ኧረ አንተ ታደርገዋለህ። ይቀጥላል። አንዱ እስኪወድቅ ድረስ ታደርገዋለህ። ጆሽ አፍጥነው። በርታ ዶግ። እንደሱ ቆይ። በርታ ጆሽ። ጀግና ጆሽ። አፍጥነው ጆሽ። ቶሎ በል። ታደርገዋለህ ጀለሴ።
አገጫችሁን ከባሩ በላይ ማሳለፍ አለባችሁ። እንቀጥል። በርቱ። በርታ ጆሽ። ይሄ ላንተ ቀላል ነው። 10 ጨምሩ። በጣም ከብዶታል። አፍጥ ነው። እሱ ቀዝቅዟል ጆሽ። ታደርገዋለህ። 1 ጨምር ጆሽ። ታደርገዋለህ ጆሽ። እሱ ቀዝቅዟል። ሂድ። ይቆጠራል። እሱ ሰርቷል። በርታ ጃግ። በርታ። ይቆጠራል። በጣም ከባድ ነው። ጥሩ ስራ ነው ቶም። ሞክሬያለሁ። ብርቱ ትግል አድርገሃል። ጥሩ ስራ ነው ጆሽ። ተጨባበጡ። እንኳን ወደ ጃውስቲንግ ወደ 1 ለ1 ውድድር በደህና መጡ። ከ5 ውድድር 3ቱን ያሸነፈ ሰው አሸናፊ ይሆናል። የመጀመሪያ ዙር ቶም ከሉካ ጋር። ስሙ፣ ከዚህ ሙሉ በሙሉ መውጣት የለባችሁም፣ ምክንያቱም ከወደክ መልሰ መግባት አችልም። ለማሸነፍ ከዚህ ማስወጣት አለባችሁ። ጭንቅላት መመታታት የለበትም። ነገር ግን እነዚህ ህጎች ቢኖሩም በዚህ ውድድር ውስጥ ማንኛውም ነገር ይፈቀዳል። ጀምሩ። በርቱ። ይቻላል። በጣም ያበደ ነው። በርታ ቶም። አስወጥቶታል። ሉካ ወጥቷል። ቆይ በእጆች መጋፋት ትችላለህ? ብትጥለው ኑሮ ምናልባት። ምን? ይሄ ፍትሃዊ አይደለም። እሱ ገፍቶታል። እንግዲህ ጨዋታው በዚያ በቃ። ገና 1 ነው። 1 ለድንኮች። እሺ፣ የጨዋታው እቅድ ምንድን ነው? ዝቅ ማለት? አዎ፣ ጨርሷል። ቀጣዩ ውድድር በሎሬንዞና በጆሽ መካከል የሚደረግ ነው። ውድድሩ አስፈላጊ ከመሆኑ ባሻገር ለጆሽ የበቀል ሙከራ የሚሆንበት አጋጣሚ ነው። እሺ ልጁ ከዓለም ጠንካራው ድንክ ጋር ልትፋለም መሆኑ ምን አይነት ስሜት እየፈጠረብህ ነው? አረ ምንም አይመስለኝም። ጆሽ እኮ የዓለማችን ጠንካራው ሕፃን ነው። እንቀጥል። በርታ ጆሽ። በርታ ሎሬንዞ። 3 2 ጀምሩ። እናቱ በጣም ተበሳጭታባለች። የእጅ በእጅ ትግል ለማድረግ ጊዜ አልሰጠውም። ወይኔ በጌታ ስም ሙቻለሁ ማለት ይቻላል። እንደ እድል ሆኖ ከሎሬንዞ ጋር አልተጋጨሁም። አሁን በእርግጥ 2 ለ0 ሆነዋል። ጠንካራ ድንጎች እየመሩ ነው። አሁን ወደ 2 ለ1 እንሄዳለን። ከ2 ሉሲ ሴቶች ጋር። ምን ያህል ነው ክብደትሽ? ይመስለኛል 55 ነኝ። 55 ፓውንድ። ጆሴፍ ምን ያህል ነው ክብደትህ? በዚህ ሰዓት 97 ይመስለኛል። እሺ፣ ይሄ በጣም አሪፍ ነው። ሁለታችሁ እሱ ነው የምትገጥሙት። እንቀጥል ልጆች፣ ተዘጋጃችሁ? ቆይ፣ እሺ፣ ቀጥሉ። ሴቶች አሪፍ ስራ ነው። እሺ ተዘጋጃችሁ? ይሄን ታደርገዋለህ። 3 2 1 ጀምሩ። አስወጥቶታል። የዚህ ውድድር አሸናፊ ጠንካራ ድንኮች። ቀጣዩ ውድድራችን ፖል ላይ የመንጠልጠል ቻሌንጅ። ክብራትና ክብሯን ለቡድናችሁ እድል የሚያመጡት እስከ መጨረሻ የሚቆዩ ሴቶች ወይም ወንዶች ናቸው። ሁላችሁም ግንዱ ላይ ትወጣላችሁ። ውጡ። እኔ ጀምሩ ስል እግራችሁን ከጨርቁ ላይ ታነሳላችሁ። እናንተ ገመዱን የምነኩ ከሆነ ወይም መሬቱን የምነኩ ከሆነ ትወጣላችሁ። 2 1 ጀምሩ። በርቱ፣ ተረጋጉ። እግሩን ከዛ ጋንሰው። አንሳው እንጂ። አረ ቀይን እየጎዳኝ ነው። አረ ተኝቷል። ወርዷል። ተረጋጋ ወንድሜ። ታደርገዋለህ። አድርገዋል። ተረጋጋ። አጥብቀ ያዘው። እሺ፣ ተጨማሪ ሰው ወድቋል። እግርህን አንሳው። በርታ ጆዊ። እየተንቀጠቀጠ ነው። እግሮቹ ጥሩ ላይ ናቸው። በርታ ጆዊ። ታደርገዋለህ። እሱ ወጥቷል። ሕፃናቶቹ አሸንፈዋል። እናንተ አሸነፋችሁ። ሁሉም አሪፍ ነበር። በደል ነው ያደረሱባችሁ። እንቀጥል። ያህንን ለ2 ሰዓት ያክል መያዝ እችል ነበር። እንሂድ ወደ ቀጣዩ ውድድር፣ የገመድ ጉተታ። የተሻለው ጠንካራ ቡድን ያሸንፋል። 3 ለ1 ከዛ 3 ለ2 ከዚያም ወደ 5 ለ3 የምንሸጋገር ይሆናል። በመጀመሪያው ጨዋታ ደግሞ ሉሲ፣ ጆሽ እና ብሌዝ ከሎሬንዞ ጋር ይጋጠማሉ። በርታ ሰውየው፣ ታሸንፋለህ። ዓላማው ነጩን ፎጣ በዚህና በዚህ በኩል ባሉት መስመሮች ላይ ማሻገር ነው። ተግባባን? ዝግጁ ናችሁ? 3 2 1 ጀምሩ። በርታ ሎሬንዞ፣ ጎትታቸው ሎሬንዞ። በርታ
ወይኔ አይሆንም። እሺ ሎሬንዞን አሸነፍ ነው ጀግኖች። እሺ 1 ነጥብ ለጠንካራ ህፃናቶች እና አሁን የምንቀጥለው በ2 ድንኮችና በ3 ህፃናቶች ነው። ህፃናቶች የሚረቱ ከሆነ ይሄን ዙር እነሱ ያሸንፉታል። በርቱ ልጆች፣ በርቱ ልጆች። እንቀጥል። 3 2 1 ጀምሩ። ግፉ 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 ግፉ። ጎትቱት፣ በደንብ ጎትቱት ጎትቱት። በርቱ ሰዎች፣ ግፉት ግፉት፣ ሳቡት እንጂ እንዳታቆሙ እንዳታቆሙ። ግፉ ግፉ ግፉ። እየጨረሳችሁ ነው፣ እየጨረሳችሁ ነው። አይሆንም አይሆንም አይሆንም። ተነስ ተነስ፣ አፍጥነው። አይሆንም። ይዛችሁታል። ግፉት ግፉት፣ ሳቡት ሳቡት፣ ጎትቱት። ተነስቷል። አሪፍ ነው። በርታ። ይዛችሁታል። ግፉት ግፉት። በቃ በቃ። 1 ነጥብ ለድንኮች። እሺ ድንኮቹ የ3 ለ2ቱን ውድድር አሸንፈዋል። እና ማን ነው 5 ለ3ቱን የሚያሸንፈው? ይሄን እናሸንፈዋለን። ሁላችሁም እግራችሁን ዝቅ አድርጋችሁ ጎትቱ፣ ጉልበት ይሆነናል። ድንኮቹ ካሸነፉ ሰብስክራይብ አድርጉኝ። 3 2 1 ጀምሩ። ጎትቱ ጎትቱ፣ አፍጥኑት፣ ጎትቱ ጎትቱ። አንበሶች አንበሶች በርቱ። ወደ ኋላ ሳቡ ሳቡ። መሬት ላይ ወድቀሃል እኮ። ተነስ። ጎትቱ ጎትቱ። በርቱ በርቱ። ግፉ ግፉ። ወይኔ ጉዴ። በርቺ ሉሲ ጀግና። መተንፈስሽን እንዳታቆሚ። ታደርጉታላችሁ። ሉሲ በርቺ፣ ግፉ። አሁን አልፏል አልፏል። ይበቃል። አሪፍ ተወዳዳሪ ናችሁ፣ ግን ተሸንፋችኋል። አይሆንም፣ ማድረግ ነበረብን። 1 ነጥብ ለድንኮች። ናስቲ ግጨኝ። ድንኮች አሸንፈዋል። ሰብስክራይብ አድርጉ። እንኳን ወደ ቀጣዩ ውድድራችን በደህና መጡ። የሚወዳደሩት ከጠንካራ ድንኮች ሎሬንዞ እና ከጠንካራ ህጻናቶች ደግሞ ጃሽ ነው። በርቱ ሰዎች። ሎሬንዞ፣ ጆሴፍ እና ሉሲ ተራቸው እስኪደርስ እየተጠባበቁ ነው። እያንዳንዱን ቀይ ዳምፔል ማንሳት አለብህ። ከዚያ ወዲያውኑ ባልዲ ውስጥ መክተት። ባልዲው ወዲያው ሲሞላ ወደ ቡድኑ አጋሩ ሮጦ በመንካት ተራውን ለሱ ማስተላለፍ አለብህ። የውድድሩ መስመር መጨረሻ ላይ መጀመሪያ የደረሰ ሰው ውድድሩን ያሸንፋል። 3 2 1 ጀምሩ ጀምሩ። እሱ ከትንሹ ነው የጀመረው። ጃሽ ግን ከከባዱ ነው የጀመረው። ጎበዝ፣ አፍጥኑት። ያዥለት ያዥለት። ጃሽን እርጂው እንጂ ምን ሆነሽ ነው? 2ቱን ጨርሰሃል። በርታ ጃሽ በርታ። ጎበዝ ጎበዝ ጎበዝ። አፍጥነው አፍጥነው። 1 ነው የቀረህ። አዎ 1 ነው የቀረህ። አፍጥነው ጃሽ። በርታ ሰውየው። ሂድ 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 ሂድ። አፍጥነው ጆሽ። ሩጡ ሩጡ ሩጡ። እሺ አሪፍ ስራ ነው። በርቺ ሉሲ፣ ሂጂ ሉሲ፣ አፍጥኙ ሉሲ፣ ጀግና ሉሲ። አፍጥነው ጃ፣ አፍጥነው እንጂ። እየሄደች ነው እየሄደች ነው። በርቺ ሉሲ፣ በርቺ ሉሲ። ያበደ ነው። ወይኔ ጉዴ! የታለሱ? እዛው ቀረ። እንኳን ወደ መጨረሻ ውድድራችን መጣችሁ። ለአንድ ሰው እፈልጋለሁ። ና አንተ ወደዚህ፣ ቶምም ና ወደዚህ። ሁለታችሁም ፊት ለፊት እዛ ጋ ሁኑ። ይሄ የመጨረሻ ውድድራችን ነው። እሺ ጁጁትሱ። አይ ስቀልድ ነው። እኔ ዝግጁ ነኝ። አሁን የምናደርገው ሮክ ፔፐር ሲዘር ሹት ነው። ምን? ይህንን መጋፈጥ ይጠበቅብሃል። ይሄ የድል ጨዋታ ነው። ተግባባን? መጀመር እንችላለን። ቀጥል ቶም። በርታ። እየተጨነክ ነው? አዎ። አንተስ እየተጨነክ ነው? አዎ። ሮክ ፔፐር ሲዘር ሹት። ተዘጋጃችሁ? ሮክ ፔፐር ሲዘር ሹት። ልቤ በጣም እየመታ ነው። ስሙኝ ስሙኝ። ተዘጋጃችሁ? ሮክ ፔፐር ሲዘር ሹት። ወይኔ ጉዳችን! ወይኔ አይሆንም። እሺ ጠንካራ ህፃናቶች አሸንፈዋል። ሰብስክራይብ ማድረጋችሁን እንዳረሱ። መልካም ቀን ይመቻችሁ።